ነጭ ነገር ለብሰሻል ቡታንቲ አየሽ ቡታንቲ ገለጥ ተተለዩ እኮ ነው አሁን ማለት ተሻሽለሻል እንትን ብያለሁኝ አሁን እንዴት ነው ጮማውን በዛ ሰሞኑን መስገን ምን እየጎሳሰመን እንዴ ብለን አንቺዬ ምን ጤና የጠናውን ነገር ማታየው ይዞናል አንቺማ እንግዲህ ልጅሽ መጣች ማዲል ገፍትራኝ እኮ አለፈ መንገዱ ላይ እንዴው ገፍትራን ትውቱ እንደው ሽርኩቻ ውስጥ ልታስገባኝ እንደው ዳንጋ አከላለ እንዴ አረጋታል ምን ነው እንዴ አላሳደግናት ሆነ አሁን ለሽ ወጀዱም መስራ ብንለው አረኔ ከተማ ነው መስራው ብሎ የስራውም አይስራውም ምንም እውቀናም የለንም እኛም አናቀም እሱም ሰሰማ ከተውም ሌላም እጮኛ ይዟል እየተባለ ነው የሰማሁት ነገር እውነት ነው አዲያ ሰላምታ የለም ሰምቻቸዋለሁ እኮ ንገሪኝ ማን ነው ያሰማሽው ወይስ በህይወት ይኖራል ወይ ነው በህይወት ይኖራል አረኔ አረጋ አረያጃኝ አረ እንዴው አንተ እንዴው ምን እየሰራህ ነው እንዴው ቡና መጠጫት አሁን እንዴው እስቲ ና ወዲህ ቁጭ በል አጀብ አረ እስቲ እንዴው ና በይ እንዴው ያልታደልክ የከልከሎሊ ና በይ ቁጭ በል ወዲያ አረ አቦኑ ታጣርታ ወደ ቀርታ ነው እቺ ቦሰና አቤት እስቲ ሰላም አውለኝ ሾች መጀን ሰላም አውለኝ በኸይር አውለኝ ሸረኛ መቀኛውን ያዝልኝ እስቲ ታቴዋ ተታቃለህ ቦሴ አንቺ ቦሴ ማይደለሽ ኧረ እንዴት አይነቲቱ ነሽ አንቺዬ ወይታይ ቤት አግልዬ እኮ ነው እንዴት አደራችሁ ደህና ናችሁ ጀበናው በገና አይደለም እንዴ መቼም ያንቺ ቡን እንደሆነ ዝግይት ብሎ ማይደል የሚደርሰው ዘንቦ ተባርቆ ኧረ እንዴ አሁንስ እንዴ ገርሳለሁ ብዬ ነው እንዴት አደራችሁ ሞጆ አላ እንዴት ነሽ እንደው ትናንት በስቲያም አገኝሻለሁ ብዬ አላገኘሁሽ ደህና ነሽ ኧረ ሞጆ ኧረ ጎረምሳ አልጎም የለ ደረስኩ ብሎ እንዴው ደህና ነሽ ወይ ጠፍተሻል አላህ ዛሬ መስገን ምን እየጎሳሰመን እንዴ ብለን አንቺዬ ምን ጤና የጠናውን ነገር ማታየው ይዞናል አንቺማ እንግዲህ ልጅሽ መጣች ማዲል ገፍትራኝ እኮ አለፈ መንገዱ ላይ እንዴው ገፍትራን ትውቱ እንደው ሽርኩቻ ውስጥ ልታስገባኝ እንደው ዳንጋ አከላለ እንዴ አረጋታል ምን ነው እንዴ አላሳደግናት ሆነ አጀብ አንቺዬ እንደው መቻሃ አቁላ መስላሻለ እንዴው ቀርቶ ሀይ ስለካት ነው ጤናዋን ማታለይ ሄዲ ወደ ቤት ግባ በቃ ሄዲ ታየው ኪላ ትበይው ታየው ናሙጭዋ ና ተጫወት ኧረ ይሄው ያልታደለ ይሄንንም በፈሌን ነው በሚባለው ወልድ ያጣላይ እሷ ምን አለባት እኔ መከራዬን አይቻ ሳደኩት አባቴዋ እሱ ምን ሀገር የሚያቋርጥ አሁን ተሻሽላ መጣ የሆነው እንደው አንዲ ጨርቅ ለኔ ያታልኝ ነው እንደው አንዲ ብጣሽ ጨርቅ ለኔ እንዲያላሳደኩ ምኑን አመጣየው ያውልሽ ይሄን ከናቲራ ይሄ ከናቲራ ነው አሻሽላ የማያውልሽ በይሄ ጫማ ውስጥ የሚለበስ በላ ይሄን ምንድነው ያለው ይሄንን ደሞ ይሄ ጣጉር መደለሽ ነጭ ነገር ለብሰሻል ቡታንቲ አየሽ ቡታንቲ ገለጥ ተተለዩ እኮ ነው አሁን ማለት ተሻሽለሻል እንትን ብያለሁኝ አሁን እንዴት ነው ጮማውን በዛ ሰሞኑን እንዲያንን እንዲው አቀራስሚያ ጠረንሽም እኮ ተቀየረ ሽቶ ለባልባብያ አክስቷም አይደለ ሆይ አክስቷም ነኝ አሳድጌ ስንት ነገር አርጌናት ወርጎ ቅቤው ከኔ ቤት አይደለም ወይ ስንት ነገር አልፏል መስለሽ ታየኝማ አንጓች ኧረ በህግ አምላክ ኧረ ይሄን ይመላበይልኝ እስቲ ዝም በል ምን ሰጪ ነው የሚልሽ መጣይዋል ማን ምን በፌስታል የተጠቀደለ ማርማር የሚል እሱን አምጭ እያለ ነው ይሄ ግን ደስ አይልም ይሄን እግርሽ ወተፍሽውን ወዲያ ጣይ አያምርም አቺ ትብለት አቤት እስቲ ነው ይሄን መስቲካ ነው ምን የምትሆን ሰጭልኝ አኛኛኛ ያላይ ነው እየተጨቀጨቀም አይደለም ወዲያ መቀመጥ ነው ደማ ከስተሽን ሰላማት ምንድ አረዝጎነ ለምን ነው ምላት አሁንም እንዲያኮረፍሽ ነው ተነሽ አታስጠልኝ ተነሽ አባታ አስጠልኝ አንቺ እንደው ምን አስቸገረሽ ኧረ ነይ ወዲህ ነው ምግብ አቤት ማራሪ ምን አስቸገረሽ ኧረ እናትዋ ሰበላጎሳስቲ ነው የምልሽ አብዴሊ ሰበላጎሳ እኔ እንደውም እዚህ አልኖር እሄዳለሁ ታመጭ እየሰማሽ ነው እሄዳለሁ ወርቅ የሆኑ ልጆች አሉ ታውቂያቸዋለሽ እናትዋ እኔ የሚስመኝስ መቻጥቼ ድርቀቱ ነው የባሰኝ
ደሞ አንቺ ሳምሽ አልሳምሽ በይማ ቡኑን ቅጂውና ወደ ከተሬ ልሄድ ተወው። አንጓች ዋቄ የማታያዥበት አያይዘሽ እንጋላ ጊዮርጊስ ወስጀለ ማስገባት ዝማቲም እንደ አንቺ ምን አገባሽ? ምን አገባሽ አንቺ? ይኸውልሽ የድሮ ለዛው አጠፍቷል። ተማናች ካለኩ መንቻካ ሆናለች። ኧረ እንደው ደግ ሆኖ ነው ትመጡ የምናየው። እንደያዝችስ እንደው ጭራሽ ተሞላፍጣለች። እንደዚህ ልቅስ ቁጭ ብላችሁ ቡና እያፈላችሁ ሰው ከምታሙ አሪፍ ነገር ለምን አሰቡ? የጅዲያው ሰይጣን ለክፎሻለ ልጅየውም ይኸው ያው ተወልዶ የመጣውም ተለክፏል። መነዛነዝ ነው ልጅንማ እንደዚህ አትበዩ። ኧረ ወዲያ በአሁን ነገሩን ትታችሁ ቡኑንም አትቀጁ። ከዚህ ውጭ ሌላ ምን ታውቃላችሁና ቡና ነው የምታውቁት? ጠዋት ማታ ቀን ቡና አይሰለቻችሁም ትንሽ? ኧረ አንቺ ጠግበሽልኝ እናቴ ሀላይ ነው የሚያናግርሽ። ጠግበሻል ወግጅ ግቢልኝ አሁን ቡናው እንድጠጣበት። አልገባም አትነታረኪ። ኧረ አንቺ ገበጅብሽ ይሄን ማን ሜና ይዛ እንደው እንዲህ ማለት ነው። እንደው እንዲህ ነው እንደው ስራ አታለ ወይ ተረግመሽ አይደል አንጓሽ ተረግመሽ አንጓችዬ ተረግም ያለው ጸሎት አድርግልኝ። ተረግም ያለው ግድ የለሽም መፍትሄ ማናጣ ግድ የለሽም። ኧረ ና በይ ቁጭ በል እንደው ቁጭ በል አንተ ከንቱ ልጅ። እንደው ግን እንደው አንጓችዬ እንደው ግን አንዳንዴ የሚችል ግን አትፍረጅበት። እንደው በጊዜ እንጣረላት። ምንድነው ልልሽ እምልሽ ነገር ቢኖር አሁን የዝች ዘምዘም ስትመጣ ታስታውሻለሽ? እንደዛ ቀውስ ሆነ መውጫ እንትናተው ሐመርዝም ጠጣለሁ አይደል? እንደገና ተይ ተብሎ ነው የጎረቤቱ ሰው ደርሶ ነፍሷን ያተረፈው። እንደዛ ለፍታ ጥራ በበረሃ ተቃጥላ መጣ። ወንድምየው ነው አሉ የሚላከውን ከስር እያጠፋ ትትመጣ ቤት እሰራለሁ ገዛለሁ ያለችው ባዶ ተላይችኛ የቱም እንደዛ ሆኖባትም ገንዘቧን ባክኖ እንዳይሆን እንዲው አንጓሽ አንቺ እንደው ሆዲፍ ጀው ነው ተተጓ ያውልሽ እኔም የምቀይረው የለም ታገኛለሽ። አንዲ ብጣሽ አንቄ ነው መቀየሪያ እንኳን ልብስ የለም። ይሄንንም ላይ እንደምታየው ነው መጣ ጀምሮ ከውኩ ሲል ነው የሚውለው መንደር ለመንደር 5 ሳንቲም የሚላከው የላት ባዶ ናት። ባልየውም ከወጀዱ እንስጥህና ቤት ስራ ብንለው እኔ አይሆንም ከተማ ነው ሂጅ የምሰራው አለ። ቤቱም ይሰራም ምንም አይነት ነገር ያሳወቀን ነገር የለም። እኛም አናውቅም። አሁን ልሽ ወጀዱም ስራ ብንለው ኧረ እኔ ከተማ ነው የምሰራው ብሎ የስራውም አይስራውም ምንም እውቅናም የለንም። እኛም አናውቅም። እሱም ስሰማ ከቴውም ሌላም እጮኛ ይዟል እየተባለ ነው። እሷማ ነው አንቀርታልሻለ። እሱን እኮ ነው የምልሽ እኔ ሀጅ ወጉ ነው ልጅቱን ተቀልባ እንድትሆን የሚያደርገው። እናንተም ኪላ አትበሏት ብሎ መስማቱ ታይበደቀ ለብሶንም በበርሜል ልክ ያለው ነው ወዲያ ትደውላለች እናቴ ልክ ያለው ነው የምትለው። ወላ እሱ እየላከኝ እንደሆነ አላውቅም። የመንደሩ ሰው እንደሆነ ሀሜቱ ብዙ ነው። ውጭ እየላከኝ ልጇ እንዲህ ብላ ነው የሚለው ሰው። እኔ እንደሆነ ምንም የማውቀው ነገር የለኝም። ታይችንም በተጣሽችንም ቡታንቲ ያለይ ይሄንንም የግር መሸፈኛ ላይ ይችም ከናቲራይቱንም ስትመጣ ነው እንጂ ያመጣው ምን ሆነ ወላሂ ሊጠቅም ብለሽ ሊጠቅም ልጅቱን ገና ያላከውን ስትሰማ ማበዱ የማይቀር ባዶ መሆኗን ስትሳቅ እናትዋ እኔማ ይሄን ብዬ እኮ ነው አሁን የሄዱት ሁላ እንዲህ እየሆኑ አይደለም እንደመና የሚቀሩት። ወይ እዚህ መተውም ሆነኛ ነገር ያገኙ ወይ እዛም ተንገላተው ደግሞ እዚህም ተቤተሰብ ሳይሆኑ ተመልከቺ። መሀል ላይ ለእናት ለእንዳንቺ ያለው ደግሞ ብሶት ይሆናል። አባትየውስ ቢሆን እናትዋ ባለፈው ወደ እርሻው ትሄዳይቸው እንደው ከልተው አግኝቸው እንደው እንዴት አደርክ ብዬ ታወቀው። አረ እንደው አንቺ እየደህና ነኝ እኔማ እንደው ልጄ መና ቀረች እንጂ አለ እንደው ወንድ ልጁ ጥፍጥፍ ሲል እንደው አንጀቴ ስፍስፍ ነው ያለው አንጓችዬ። እንደው ዙሮ እሷን ወልዶ መናተ መሆን እሷን እንጣርላት። እሱም ቢሆን የሚያዝበት ነገር ታለ በያበይ ብለን መፍትሄ እንፍጠር ነው። እኔ እንደው ምንም መፍትሄ አይታየኝም። አንቺ ምንም አይታየኝም። አንድ ቀን ከልተው ወሰተል ይሄንን የኤሌክትሪክ የሚባለውን ይዛ ሳትሞትብኝ አጣ። አረ እንደው እንደሱም አትመኝ። እግዚአብሔር የትዶ የወላዲ አምላክ የትዶ ተይማ እንደሱም አትመኝ አንጓችዬ። ዙሮ አሁን ለሷም የሚበጀው ምንድነው እውነቱን ተናግሮ እንድትረጋጋ ማድረግ መፍትሄውን መፈለግ ነው የሚበጀው እንጂ አሁን ይችል ያለኝ ብላ ነው እንዲህ የሚያረጋት እንዴ ብዬ ነግራታለሁኝ። ነገርኳት ማለት እኮ ሙቺ ማለት እኮ ነው። የገዳትም አይደለም እንዴ እናት ልጁን ይገዳል እንዴ መቼ ወዲህ እንዴ አለይ ብላ ማሰባየት ይቀራል ነው እኮ። አሁን አንቺ በሐሳብ ተወዘው ያልተያዘ ሰው ግልግል ያቃላሉ እንዴ አነጋገሩ ጨንቆኛ አይደለም እንዴ እኔስ እንዴ ብዬ ልንገራት በወመኔ ብሯን ተበልታ
ልጄ ስንት ዓመት ተገርድ ያረባ አገር ለአረባ አገር መከራዋን አይታ ያጠራቀመውን ብር ሞጭለፍ ሞጨለፋት እሆንሻለሁ ብሎ እንደው ይሁን አሁን እውነቱን ተወቀ እንደ ዘምዘም የዘምዘም ዕጣ ፈንታ እኮ ነው። ዘምዘምስ እንዲደርሶባትም አይደል እንደዛ ይሆነ ከሞተ የተነሳው እናትዋ ተይኝማ እናቲቷ አይሆኑ ሆና በሷ ስንት አይታለች እና አለሽ እንደው አንጓጅ ዙሮ እኛ የሆነ ነገር እንፍጠርና እውነቱን ተወቅ ነው እንግዲህ ስለኔ ነው የምታወሩት የሰማሁት ነገር እውነት ነው አዲያ ሰላምና አይደለም ሰምቻችኋለሁ እኮ ንገሪኝ ማኑን ነው ያሰማሽው ሰምቻችኋለሁ ሁሉንም ነገር ሰምቻችኋለሁ ስለኔ ነው ስለዚህ ናት ልጅና አትጃጃይብኝ ወዲያ ኧረ ንገሪያት አትጃጃ አንጓች እንግዲህ እውነቱን ተወቃ ልጄ ትላንቺ ነው የምናወጋው ትላንቺ ነው አንቺ ደግሞ መሆነሽ ነው አይደለም ዛሬ ነገ እየተባለ ልጅቷ አንዲ ነገር ብትሆን ብቻዋን እያልጎመጎመ እውነቱን ተስመና ይሆነ ረዲያ ጠላት ሀሩቅ አይመጣም እቴ ልጅ ልገዲ ነው እንደዚህ በያት የዝለት እንዴ ነው እኔ እኮ ሰምቻችኋለሁኝ ሁሉንም ነገር ንገሪኝ ለምንድን ነው ማትነግሪኝ ልጄ እውነቱን ያንቺን ነው ያወጋ ነው እንግዲህ እወቂው በቃ እሰራልሽ አዳዳው ሻለው ሰውዬ ገንዘብሽም ጨርሶ ስንት ዙሮ አንጓችን ቢሆን አሁንም አንቺ እውነቱን ነግሮ መፍትሄ መፍጠሩ ነው እንጂ የሚሻለው አለ እኮ እየተንጎባለለ አለ እኮ እየተንጎባለለ እሱ የማንን ጎፈር እንደሚያወጣር እና ያለን የሷን ገንዘብ በልቶ ማለት ነው እናቴ ቅርበኝ እናቴ ይሄናት አይዞሽ አንቺ አረብ ሀገር ለአረብ ሀገር ተንከራተሽ ባዶሽን ቀረሽ እንጂ ወንድ ያምነሽ እኔ ማለሽ እናት አለኝ አይዞሽ መከራዬ እናት ወይ ተነሽ መበርከክ በይኔ እናቴ ዋ አታልቅሽ እንዲያው ሳተቃቀሽ እናት ወይ በራው ነገር ሳይ ዲሌ አንባች ጓዝም በይተይማ በጅም ተይ እንዳለ በታ ዲሌ አንባች ተይ እንጂ ተይ አንባች ተይ ረዲያ ግድ የለም አሁን መፍትሄ እናጣመርኩ ተሁሉም ተቀበሌውም ሆነ ተምንም ነገር እሱ ይያዛል እንዴው እኔ አፈር በበላው ልጄ እንዴው እኔ ስንቱ እንዲህ አይደል እንዴ መና የቀረው እያመነ አይዞሽ እናት አለም አሁን አንቺም አይዞሽ ጠንከር በይ ግድ የለም ለሱ መፍትሄ ማናጣ ሙጭ ዋይዞ አባቴ ዋይዞ ወይስ በህይወት ይኖራል ወይ ነው በህይወት ይኖራል አረ